የፍቅር ሙዳይ ስጦታ ምዕራፍ 2 ክፍል 7 አስደናቂ እውነተኛ የፍቅር ታሪክ እየተዝናኑ የሚማሩበት የህይወትን ውጣ ውረድ ፍንትው አድርጎ የሚያሳይ ከምዕራፍ 1 ጀምሮ እንዲከታተሉ በዚህ ቻናል ጋብዘንዎታል። የፍቅር ሙዳይ ስጦታ ምዕራፍ 2 ክፍል 7 ኑሮ በፍቅር በአርባ ምንጭ። ፈጣሪ ውብ የተፈጥሮ ጸዳል የቸራት ባለብዙ ጸጋ ናት። የህብረ ብሔራዊነት መገለጫ የጋሞ መዲና አርባ ምንጭ ከተማ። የአባያና ጫሞ የስምጥ ሸለቆ ሐይቆች ዙሪያዋን ከበው ያረሰርሷታል። የብዝሃ ህይወት መናኸሪያ፣ የነጭ ሳር ብሔራዊ ፓርክ መገኛ፣ የብዙ ምንጮች መፍለቂያ፣ ጥቅጥቅ ደን የተነጠፈላት የዚር ድልድይ እጹብ ድንቅ ተፈጥሮ መገኛ፣ አዞ እርባታ መለያዋ፣ ሰላምና አብሮነት መገለጫዋ ነው። በድንጉዛ የሽመና ጥበብ ዓለምን ያስጌጡ በእርጥብ ዛፍ ወይም ቅጠል የተቀጣጠለውን የግጭት እሳት የሚያበርዱ ሽማግሌዎች ወይም ባይራዎች፣ የሽማግሌዎቻቸውን ምክር የሚያዳምጡ ናይቶች ወይም ወጣቶች የሚገኙባት ውብ የገጸ ምድር ሀብት ባለቤት አርባ ምንጭ ከተማ ለኔ ብዙ መልካም ነገሮችን ያሳለፍኩባት ከተማ ናት። ከውድ ፍቅረኛዬ ጋር ብቸኛ መገናኛ መንገዳችን ዘመናዊው ዓለም የቸረን ገጸ በረከት ማህበራዊ ሚዲያ ብቻ ነበር። በስልክ፣ በቴሌግራም፣ በዋትሳፕ፣ በቫይበር። ማህበራዊ ሚዲያ ፈጣሪ በዚህ ዘመን ለሰው ልጆች የሰጠው የጥበብ ውጤት ነው። ግን በውስጡ ሞትም ህይወትም ያዘለ። በአግባቡ ከተጠቀምንበት ህይወት፣ ለጥፋት ከተጠቀምንበት ግን ሞትን ያስከትላል። ለኔ በዚህ ዘመን ማህበራዊ ሚዲያ የፍቅር ህይወቴን በርቀት እንድኖረው አስችሎኛል። የውድ ፍቅረኛዬን ድምፅ በደስታ ከሚያስፈነድቀው ሳቋ ጋር ዓለማትን አቋርጦ በአርባ ምንጭ ውብ ተፈጥሮ በነፋሻው አየር ታጅቦ ከጆሮዬ ሲደርስ የሚሰማኝ ደስታ ወሰን አልባ ነበር። አርባ ምንጭ ስያሜዋን ያገኘችው በብሉይ ኪዳን መስዋዕት ይሰዋባት የነበረችውን ብርብር ማርያምን ተሳልመው በረከት ለማግኘት ከመጡ በዘመኑ ከነበሩ ንጉሥ ገብረ መስቀል ከኢትዮጵያዊው የዜማ ሊቅ ቅዱስ ያሬድና በታላቁ ጻድቅ አቡነ አረጋዊ አማካኝነት እንደሆነ የታሪክ ድርሳናት ያስረዳሉ። ይህንንና መሰል ጥልቅ የታሪክ ማህደር ያላት አርባ ምንጭ ከተማ የፍቅር ታሪኬን በርቀት ሌላ ህይወቴን ደግሞ በአካል ያሳለፍኩባት የህይወት አሻራዬን ያስቀመጥኩባት ከተማ ናት። ከውድ ፍቅረኛዬ ጋር ለመገናኘት የተቀጣጠርንበት የሰኔ ወር በጣም ራቀብኝ። ነገር ግን ጊዜው ገሰገሰ፣ ሰኔ ወርም ደረሰ። በዚህ ሰዓት የምንገናኘው ለየት ባለ ኩነት ነበር። ማለትም ሽማግሌ ልኬ በክብር ተቀብዬ ለመጋባት ወስነን የምንገናኝበት ጊዜ ነበር። በሰኔ ወር ቦሌ ዓለም አቀፍ አየር ማረፊያ እያነባን የተለያየንበት ቦታ፣ እሷ ከኖርዌይ እኔ ደግሞ ከአርባ ምንጭ መጥተን ተገናኘንባት፣ በደስታ ቦረቅንባት። የምትከታተሉትን የፍቅር ታሪክ የመጀመሪያ ክፍል መጽሐፍ በስጦታ መልክ አበርክቼላት በፍቅር ተቀበልኳት። የመጽሐፉ ርዕስ የብላቴኖቹ የፍቅር ጉዞ ክፍል 1 አሌፍ ይላል። የራሳችን የህይወት ታሪክ ስለሆነ የሚበረከተውም ለራሷ ስለነበር የሽፋን ገጹ ላይ የፍቅር ሙዳይ ስጦታ የሚል ተጽፎበታል። በዚያን ሰዓት ልክ የናይሮቢ ወይም ኬንያ ቆይታችንን የሚመስል ሰላም የሰፈነበት የደስታ ቀናትን ከቤተሰቦች ጋር አሳለፍን። መልካም ጊዜ ነበር። ቀናቶች አለፉ፣ ጊዜው ነጎደ። የሰርግ ዝግጅት ግን የለም። በአንድ መጥፎ ምሽት ውድ ፍቅሬ አንዴና ብላ
ጠራችኝ። በለሆሳስ ቃል እኔም ለመስማት ጓጉቼ ወደ ተጠራውበት አመራሁ። የኔ የፍቅር ታሪክ አንድ ጊዜ ሲፈካ፣ ሌላ ጊዜ ሲጨልም፣ አንድ ጊዜ ሲነጋ፣ ሌላ ጊዜ ደግሞ ሲመሽ ውጣ ውረድ የበዛበት ሰንሰለታማ ጉዞ ነው። ከጠራችኝ በኋላ መጋባት እንደሌለብን ትንሽ ልናስብበት እንደሚገባ በምክንያት አስደግፋ አረዳችኝ። ምክንያቱ ለውስጤ ብዙ አልተዋጠልኝም። ምርጫ ግን አልነበረኝም። እምባ እየተናነቀኝ እሻልኳት። ከዚህ በኋላ ግን አዲስ አበባ ብዙ መቆየት አልፈለኩም። ዓለም የደስታ ፊቷን አዞረችብኝ። ልቤ በሐዘን ተሰበረ። አይምሮዬ ዞረ። ጤና የታወከ። ዓለም ሁሉ የጠላኝ መስሎ ተሰማኝ። ባዶነት ውስጤ ውስጥ ገባ። አሁን ላይ ሆኜ ይህንን ስሜት ሳስበው በጣም ይከብደኛል። እምባዬን እያፈሰስኩ ወደ ሥራ ቦታ አርባ ምንጭ ከተማ ተመለስኩ። ቀጣዩን ክፍል በክፍል 8 ይከታተሉ። እንደተለመደው ባጭር የሰኔ ቋጠሮ ልሰናበታችሁ። የፍቅር ኑሮ በአርባ ምንጭ። የታደለች ውብ ጸዳለ መልክዓ ምድር ተፈጥሮ፣ ከባቢው በፍቅር አየር በአብሮነት ግንብ ታጥሮ፣ የሰላም ድምፅ ሲሰማ በደስታ በውስጧ ሰፍሮ፣ የሰው ዘር ብቻ ሳይሆን እንስሳት አራዊቱ ይኖርባታል ተከባብሮ። በንጉሥ ገብረ መስቀል በቅዱስ ያሬድ ዜማ፣ በአቡነ አረጋዊ በአርባዎቹ ምንጭ ተሰይማ፣ ቅድመ ታሪኳ ክሱት በብርብር ማርያም ቀድማ፣ በአባያና ጫሞ ሐይቆች በእዚር ድልድይ ታድማ፣ ምኑን ትቼም ምኑን ላውሳ ስለ ጋሞዋ መናገሻ አርባ ምንጭ ከተማ። መዲናዋን ተረማምዶ ዝጊቲ ገዳም ሲደረስ፣ መካነ ቅዱሳን ገዳም አቡነ ገብረ መንፈስ ቅዱስ፣ ግቢው ነፍስን የሚያድስ ጸበላቸው ደግሞ የሚፈውስ፣ ደቡባዊ የአጥቢያ ኮከብ ቀድሞ የጋሞ ጎፋ አሁን የጋሞ መዲና፣ ድንጉዛ የባህል ጥበብ የእጅ ስራቸው ሽመና፣ ከህይወት የእውቀት ማዕድ አሻትፈሽኛልና፣ አንድ የታሪክ ምዕራፍ ነሽ ለኔ የህይወት ጎዳና። በዚች ውብ ከተማ ፍቅርን በህቡ ኖርኩት፣ በርቀት አጣጣምኩት። የዘመኑን ቴክኖሎጂ በሰላም ለደስታ ህይወት ለመልካም ነገር ተጠቀምኩት። አንድ ዓመት ግን ራቀብኝ፣ ሰኔን በጉጉት ጠበቅኩኝ። የመጀመሪያ ድርሰቴን የፍቅር ሙዳይ እየጻፍኩኝ፣ ደግሞ መንፈሴ ታደሰ፣ ተስፋዬ ታየ ለምልሞ፣ ስኖር በአርባ ምንጭ ከተማ በደቡቧ ፈርጥ ጋሞ። ፍቅር ለገሱኝ ሐይቆቹ አባያ ወይም ጫሞ፣ ነፋሻው አየር ሲመጣ ሳቅና ጨዋታሽን ድምፅሽን ተሸክሞ። ሐሴት ያደርጋል ልቤ ያነግስሻል በዙፋኑ፣ ይርቅብኛል ወሩ የመገናኛችን ቀኑ። ግን ዘመኑ ገሰገሰ፣ ሰኔ ወሩ ደረሰ፣ ልቀበልሽ ሸገር ገባሁ። እስካገኝሽ ጓጉቼ የታሪክ ማህደራችንን የጻፍኩትን በእጆቼ፣ ተቀበልኩሽ በደስታ ፍቅር ሙዳይን አበርክቼ። አለፉ ቀናቶች ተውበው በፍቅር የሰላም የደስታ ጥልቅ የሙዳይ ሚስጥር። የአብሮነት ጉዞ ቀኑ ተወስኖ፣ ሳንጽፍ ሰረዝነው ቀኙ ግራ ሆኖ። አይታክተው ጊዜ ሁሌ በኔ ህይወት ማስከፋት ማስደሰት፣ ማውረድና ማውጣት። በኔ ፍቅር ታሪክ በህይወት ድርሰቴ ሁለቱ ነገሮች ሳይነጣጠሉ ከትናንት ጀምረው ይኸው ዛሬም አሉ። የማግኘት ኮምፎርት፣ የማጣት አለንጋ፣ ኩታ ገጠም ናቸው አልፋና ኦሜጋ። ሲታዩ ሲሰሙ ሲያልፉ ከእኔ ጋር። እንዴት ቀን ይመሻል በቅጡ ሳይነጋ፣
ደሜ ደፈረሰ እንባዬ ፈሰሰ ልቤ ተሰበረ አንጀቴም ማረረ ጤናዬ ታወከ ጠፋኝ ማንነቴ ጨለማው ከበበኝ ባይተዋርነቴ ሞራሌ ደከመ ጉልበቴ አቅም ነሳው ተወልዶ ሳይጨርስ እንዴት ይሞታል ሰው